አሐዱ አምላክ አሜን አሜን። አምላካችን ሆይ እችን ዕለት ባርከህ ቀድሰህ የሰጠህን ክብርና ምስጋና ላንተ ይሁን። የተከበራችሁ የዚህ ጉባኤ ሁልጊዜም እድምተኞች አባቶች፣ ካህናት፣ ሁላችሁም አባቶች፣ እናቶች እንደምን ቆያችሁ? እግዚአብሔር ይመስገን። አሜን። አምላካችን እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን በድጋሚ የተመሰገነ ይሁን። እናታችን ቅድስተ ቅዱሳን ወላዲተ አምላክ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸው ክብርና ምስጋና ይድረሳቸው። ጸሎታቸውና በረከታቸው በሁላችን ላይ ይደርብን። እንግዲህ ወደ ጥላ የምትመጡ እዚህ ጋር ወንበር አለ። ያላችሁም ወደ ወንበር ጠጋ ጠጋ በሉ። ዛሬ እንደ እግዚአብሔር መልካም ፈቃድ የምንማማርበት ያው የትምህርታችን ርዕስ የሚሆነው መቼም አዲስ ዓመት መሆኑ ይታወቃል። እግዚአብሔር ዓመታትን፣ ዘመናትን፣ ወራትን እያፈራረቀ ይሰጠናል። ስለዚህ በኢትዮጵያ ሀገራችን ወይም ደግሞ እንደ ኢትዮጵያ አቆጣጠር ዓመት የምንለው ስንት ወር ነው፣ በሌሎች ደግሞ ስንት ወር ነው የሚለውን እንማማራለን ማለት ነው። ጠቅለል ሲል የዘመን ቁጥር ሰማችሁ ነው። የዘመን ቁጥር እስክሪብቶ፣ ደብተር፣ ማስታወሻ ያዛለ እስቲ ያዛችሁ እጃችሁ ነው ያዘ ማለት ነው። 2 3 4 ያልያዛችሁ ነው ሁሉም ያልያዛችሁ ለምን ነው እስክሪብቶና ደብተር ያላመጣችሁ? መጽሐፍ ማንበብ እየቻላችሁ ይዛችሁ ያልመጣችሁ ጀምሩ። መጽሐፍ ማንበብ እየቻላችሁ መንግስት አንዳንድ ጊዜ ማስተማር መክሰር ነው ያለ ስለዚህ ይዛችሁ መምጣት ነበረባችሁ። በስልክ ስትጽፉ ጻፉ። በስልክ መጻፍ ምትችሉ ሌሎቹ ግን ወረቀት ይጽፋሉ። ለእናንተ በቃል ነግራችኋለሁ ማለት ነው። የዘመን አቆጣጠር እንግዲህ ኢትዮጵያ ከሌሎች ትለያለች። ኢትዮጵያ ወይም ኢትዮጵያውያን የሆነ 13 ወር እንላለን ማለት ነው። ምን እንላለን? እስኪ በሉ እስኪ 13 ወር። 13ኛው ወር ማን ነው? ጳጉሜ። በሌሎቹ ዓለም ጳጉሜ የለችም። ጳጉሜን የምትባል ወር የለችም። እንደውም በሚዲያው በምኑም እየሰማችሁ ከሆነ ጳጉሜን የሚል ወይም 13ኛ ወር የሚሆን ለኢትዮጵያ ያስፈልጋትን ብለው ይከራከራሉ አይደል? ሰምታችሁ ከሆነ እንትናገሩ ያልሰማችሁ ያው አልሰማችሁ፣ የሰማችሁ ግን አሉ የሉ አሉ። ለምን እኛ ኦርቶዶክስ ተዋህዶ ቁጥር ያዘከበችን ቁጥር በእነሱ አንመራም ይላሉ። ገና ይሳካል። ይሄ የዓለም ቋንቋ ወይም የዘመን ቁጥር ይሄ ዓመት ሃይማኖትን የሚገድብ አይደለም። የኦርቶዶክስ ብቻ አይደለም፣ የኢትዮጵያ ሀብት ነው። በኢትዮጵያ ለሚኖሩ ሁሉ፣ በኢትዮጵያ ዜጋ ለሆነ ሁሉ፣ በኢትዮጵያ ለሚኖሩ ሁሉ ሀብት ነው ማለት ነው። አንዳንድ ሰዎች ግዕዝና ጳጉሜን የቤተ ክርስቲያን ኦርቶዶክስ ብቻ አድርገው ይወስዱታል። ግን የአገር ሀብት ነው። በተለይ ግዕዝ ማለት ደግሞ የዓለም ሀብት ነው። በጠቅላላ የሰው ሀብት ነው ማለት ነው። የሰው ሀብት ነው። እቺ ጳጉሜን ደግሞ የኢትዮጵያ ሀብት ነው። ኢትዮጵያውያን ሊቃውንት አቆጣጠራቸውን በደንብ አድርገው በምሁር ደረጃ ተቆጠሩ። በምን ደረጃ አልኳችሁ? በምሁራን ደረጃ። ሌሎች ዓለማት ምሁር አይደለም ናቸው የሚለውን እነሱን መቀበል። ለነገር ግን ከዕብራይስጥ ቋንቋ ጀምሮ ሲመጣ የዕብራይስጥ ቋንቋ ወደ እንግሊዘኛ፣ ወደ አረማይክ፣ ወደ ዕብራይስጥ እነሆ ወደ አረበኛ፣ ወደ ግዕዝ ሲተረጎም እየተሸራረፈ የመጣ ነገር አለ። ግዕዙና አፈማሊ ቃላት ግን ይሄን በደንብ አድርገው አስተካክለው ይዘውት የመጡ ነው። ቁጥር የተጀመረ ከአዳም ነው አይደል? ከማን አልኳችሁ? አዳም። ቁጥር የጀመረ አዳም ነው። ይሄን ዓለም መስፈር መቁጠር የጀመረ አዳም ነው። ይሄ ከሆነ ደግሞ የአውሮፓ ሰው ቢሆንም የአሜሪካ ሰው ቢሆንም የኢትዮጵያ ሰው ቢሆንም የማን ዘር ነው? እስኪ የማን ዘር ነው? ምን ዝም አላችሁ? የማን ነው? የአዳም ነው። በቃ ስለዚህ የአዳም ከሆነ አሁን
በቁጥር የሚያለያየን የለም፣ በቋንቋ የሚያለያየን የለም። የሚገድበን መስማቱ ብቻ ማወቁ ብቻ ነው ማለት ነው። እኔ አሁን የዓለሙን ቋንቋ ሁሉ ባውቅ ሀብቴ ነው የሚገድበኝ ነው። የሚገድበኝ ግን አለማወቄ ነው። ወይ በአካባቢው አለመወለዴ፣ በአካባቢው አለመናገሬና ደግሞ ትምህርት ቤት ገብቼ የቋንቋ እውቀት ባለመማሬ ማለት ነው። ሁላችንም ባልተማረ አካል በዚህ ልክ እንወስደዋለን። ስለዚህ የኢትዮጵያን ምሁራን ታዲያ እንዴት አድርገው ቆጠሩ ስንል ወደ ኢትዮጵያ ምሁራን ስንመጣ ጳጉሜን ያመጡበት መንገድ አለ። ምን አልኳችሁ? አለ። ፀሐይና ጨረቃ ፀሐይ ሌሊት ዘመናትን ታበራለች፣ በሌሊት ቁጥር ትቆጥራለች። ፀሐይ ደግሞ በቀን ትቆጥራለች። እነዚህ ሲሄዱ ፍጥነት ያለውና ፍጥነት የሌለው አለ። ለምሳሌ በምን ልበላችሁ? አንድ ሰውና አንድ ጠንካራ ሰውና ደከም ያለ ሰው ሲራመድ አንደኛው እየቀደመ ሊሄድ ይችላል ማለት ነው አይደለ? ትራንስፖርት ሲሄድ እኮ አንድ ሹፌር አንድ ይቀድመዋል አይደል? ለምን? ፈጣን ስለሆነ ነው አይደለ? ፀሐይ ደግሞ ፈጣን ናት ማለት ነው። ፈጣን ስለሆነች ጨረቃን የምትበልጥበት ነገር አለ። በአራት ነገር ትላለች። በኬክሮስ፣ በሳልሲት፣ በካልኤት የሚባል ማለት ነው። ለመጀመሪያ ወደዛ ከመግባታችን በፊት ዘመን ሲቆጠር 11 ነገር አለ። ታልኳችሁ 11 እንደዚህ 11ዱን በዝርዝር ብትጽፏቸው ደስ ይለኛል። ምትጽፉ ማለት ነው። ማጽፋችሁ ደግሞ ከትንሹ ተነስቼ ወደ ትልቁ ነው። ከትንሹ ወደ ትልቁ ማለት ነው። የዘመን አቆጣጠር ወይም የዘመን መቁጠሪያዎች 11 አሉ ማለት ነው። ከትንሹ ስንጀምር ሳልሲት ይባላል። ሳድሲት ማለት ነው። ትንሹ አንደኛዋ ሳድሲት ትባላለች። ሁለተኛዋ ደግሞ አመሲት ትባላለች። ሁለተኛዋ አመሲት ትባላለች። ሶስተኛዋ ደግሞ ራብዒት ትባላለች። ራብዒት ሶስተኛዋ ከትንሽ ነው የጀመረው። ራብዒት አራተኛዋ ደግሞ ሳልሲት ትባላለች። ሳልሲት አራተኛዋ ሳልሲት አምስተኛዋ ደግሞ ካልኢት ትባላለች። አምስተኛው ካልኢት ይባላል። ስድስተኛው ደግሞ ኬክሮስ ይባላል። ስድስተኛው ኬክሮስ ይባላል። ሰባተኛው ደግሞ ቀን ይባላል ወይም ብለን ሰባተኛ ደረሳችሁ አይደል? ስምንተኛው ደግሞ ሳምንት ይባላል ማለት ነው። ሳምንት። ዘጠነኛው ደግሞ ወር ይባላል። ዘጠነኛው ወር። አስረኛው ደግሞ አመት። አመት። 11ኛው ደግሞ አመታት ወይም ዘመናት። አመታት ወይም ዘመናት 11 ሞላን አይደል? ወጣቻን እነዚህ ናቸው የዘመን መቁጠሪያዎች። እነዚህ ናቸው መለኪያዎች። ለምሳሌ በሰዓት ስንጠቀም ስንት ነገሮች ነው ሞልተው አንድ ቀን የሚሆኑት? አሁን ይሄ 11 አለው ዘመን ድረስ 11 አለው። ይሄ ኢትዮጵያውን አቆጣጠር ነው። የውጭ ደግሞ ወይም የአውሮፓው የምንለው ወይም በእንግሊዝ ብለነውና በሰዓት ለክተው ሲያመጡ ደግሞ ዘመን እስከ ማለት ድረስ በሰዓት ሰዓት የዛይን ሳይንሱን እናደርግልናላችሁ። ሰዓት የሰዓት ትንሹ ምንድነው? ደቂቃ ነው አይደል? የደቂቃ ትንሹ ምንድነው? ሰከንድ። የሰከንድ ትንሹ ምንድነው? ማይክሮ ሰከንድ። የማይክሮ ሰከንድ ትንሽ ምንድነው? እሺ አሁን እናንተ የውጭ የተማራችሁ ከዚህ ነው ማለት ነው። እሺ የተማራችሁ ሁላችሁም አሁን እንግዲህ ሳይንስ በደንብ የተማራችሁ ቀጥሉበት። ይሄ ያስከፍ ተቆጥሯል። አሁን ሰዓት ለመምራት አራተናቸው እርግጠኛ ናችሁ? አዎ የኢትዮጵያ ሊቃውንት ደግሞ ኬክሮስ ከመሙላት ድረስ ስንት ቆጥረዋል? እስከ ኬክሮስ። አዎ እንግዲህ
ተነጋገሩ። ሰባት ነው። ሰባት የውጮቹ ስልጣኔ እስከ ምንድን ነው? እናንተ በተረዳችሁ ልክ 4 ነው ማለት ነው። እስከዚህ ድረስ ሰባት። ስለዚህ በጥቅሉ የዓለሙ መቁጠሪያ ከሆነ ፀሐይና ጨረቃ የሚበላለጡበት መንገድ አለ። በአንድ ቀን ፀሐይ አንድ ቀን ስትሞላ ጨረቃ አንድ ቀን ስትሞላ ፀሐይ ደግሞ የምታተርፋቸው ነገሮች አሉ። አንደኛ ኬክሮስ ነው። እስኪ አንደኛ ኬክሮስ ፀሐይ ከጨረቃ የምትበልጥበት በአንድ ቀን የምትበልጣት አንደኛ በአንድ ኬክሮስ ሁለተኛ የምትበልጣት ደግሞ በ52 ካልኢት ሶስተኛ ደግሞ በ31 ሳልሲት ተረፋችሁ። እስኪ ተመጻፉ አለብኝ። ፀሐይ ጨረቃን በአንድ ቀን በምን ትበልጣለች? በአንድ ኬክሮስ በ52 ካልኢት በ31 ሳልሲት ትበልጣለች ማለት ነው። አያችሁ በምንድን ነው ይሄ? በአንድ ቀን ማለት ነው። በአንድ ቀን ይሄ ተሰብስቦ ነው እንግዲህ ጳጉሜን የሚመጣው። ጳጉሜን በ4 ዓመት 6 የምትሆነው በ7 ዓመት ይቅርታ በ600 ዓመት 7 የምትሆነው እነዚህ ተሰብስበው ነው። ስለዚህ በዓመት ደግሞ ስንት ትበልጣለች ነው? በዓመት ያዝ። በዓመት ደግሞ ጨረቃና ፀሐይ የሚበላለጡበት ያዙ። በዓመት የሚበላለጡበት ፀሐይ ጨረቃን በዓመት የምትበልጣት በ15 ኬክሮስ በ6 ካልኢት ትበልጣለች። አሁን ይሄ ማን በለጠ ማለት ነው? ነገር አይሰማችሁም? ፀሐይ በለጠች። ማን አነሰች? ጨረቃ። አሁን ፀሐይ በአንድ ቀን የበለጠቻት በአንድ ኬክሮስ በ52 ካልኢት በ31 ሳልሲት፣ በዓመት ደግሞ በ15 ኬክሮስ በ6 ካልኢት በልጣታለች ማለት ነው። ታዲያ እንግዲህ ጳጉሜን እንዴት መጣ? ያው አንዱ ኬክሮስ ላልፍላችሁ ነው። ሕጸጽ የሚባል ስለሆነ ይሄ በአብዛኛው ካህናት አባቶቻችን የሚያሳድሩበት ስለሆነ ነው። በጥቅሉ ግን ያው አጠር እያደረግን ስንሄድ በአንድ ኬክሮስ ሕጸጽ ይገኛል። በአንድ ሕጸጽ ይገኛል። በአንድ ኬክሮስ ሕጸጽ ይገኛል። በ50 ካልኢት ጳጉሜን 5 ይገኛል። ጳጉሜን 5 ይገኛል። በ50 ካልኢት ጳጉሜን 5 ይገኛል። በ2 ካልኢትና በ30 ሳልሲት ጳጉሜን በ4 ዓመት 6 ይገኛል። ጳጉሜን በአራተኛው ዓመት 6 ይገኛል። በአራተኛው ዓመት ጳጉሜን 6 ይገኛል። በማንና በማን? በ2 ካልኢትና በ30 ሳልሲት። በአንድ ሳልሲት በ600 ዓመት ጳጉሜን ይገኛል። 7 ይገኛል። ጳጉሜን 7 ይገኛል። በ600 ዓመት ጳጉሜን 6 7 በአንድ ካልኢት በ600 ዓመት በአንድ ሳልሲት ማለት ነው። በአንድ ሳልሲት ጳጉሜን በ600 ዓመት 7 ይገኛል ማለት ነው። ሊቃውንት እነዚህን ሰፍረው ነው ጳጉሜን 4 ዓመት 6 የሚያደርጓት፣ ጳጉሜንን 5 ያመጧት፣ ጳጉሜን በ600 ዓመት 7 የሚያደርጓት የኢትዮጵያ ሊቃውንት ይህን ቆጥረው ነው።
ግልጽ ሆኖላችኋል? አዎ በሏ በደንብ አድርጋችሁ። ተማሪ ተጠቅመው ባይገባው አዎ ቲቸር ማለት ነው። እስኪ በሉ አዎ በሉ። አዎ ይሄ ምኞት ነው ራሱ ይገባኛል ነገ ማለት ነው። ስለዚህ ሰዓት ካለና አሁን እንዴት ይመጣል ብሎ መዘርዘር ይችላል። ሰዓት እንዳይረፍድባችሁ ግን ሌላ ቀን ዘረዝርላችኋለሁ። ግን ዋና ዋናዎቹን ይዛችኋል። አንደኛ ዓመትን ዘመናትን ለመቁጠር 11 ነገሮች ይዛችኋል። ሁለተኛ ደግሞ የኢትዮጵያ ሊቃውንት ሕጸጽ የሚለውን እንዴት አመጡት? ጳጉሜንን 5 እንዴት አመጧት? ጳጉሜን 6ን እንዴት አመጧት? ጳጉሜን 7ን እንዴት አመጧት? በምን አመጧት? በካልዕት፣ በሳልስት፣ በጌግሮስ። ሰዓት አለን እንጨምር ካላችሁ ጨምራችኋለሁ። ይበቃን ካላችሁ በዚህ እናቆማለን። ነው ዝም አላችሁ ወይ? ይጨመር በሉ ወይ ይበቃል በሉ። ሁለቱም ዝም አላችሁ አይደል? እሺ ለማንኛውም ይሄንን የጻፋችሁ ይዛችኋል። የቀጣይ ወር ሌላ እንድትማሩ ብዬ ነው። የዛሬ ብንጨርሰው ደስ ይለኝ ነበረ። አዘዝ ስላላችሁ እንዲናችሁ ያለው ነገር ግን አይ ወይ ግማሾች የገሌ ጥሪ ረፈደ ግማሾቻችሁ ደግሞ ዛሬ እኮ ዘመድ ጠርቼ ነበረ ቤቱ ተዘግቶ አሁን ቢደውሉ፣ ግማሾቻችሁ ደግሞ ዛሬ ስንት ጉዳይ ነበረ ያላችሁ አይደለም አላላችሁ ጎበዞች። ስለዚህ ይህናችሁ ሰብሰብ አድርጋችሁ ነው የመጣችሁት። አሁን በጥቅሉ አንድ ኬክሮስ በቀን አንድ ኬክሮስ ከሆነ በ30 ደግሞ 30 ይመጣል። በአመት ደግሞ 360 ይመጣል ማለት ነው። 360 ሲካፈል ለ6 እስኪ ደግሞ 60 ስለዚህ 61 አንድ ኬክሮ አንድ ቀን የሚሆነው 60 ኬክሮስ ነው። ስለዚህ ከነሐሴ 25 ጀምሮ እስከ ነሐሴ 30 ያለው 6ቱ ቀን ይሄ ነው ማለት ነው። ይሄ ተስተውሏል ማለት ነው። ጨረቃ ምክንያቱም የምታቆመው ነሐሴ 24 ስለሆነ ነሐሴ 24 ጨረቃ ስትደርስ ፀሐይ ደግሞ ጳጉሜንም ጨርሳ ሁለተኛ ዓመት ልትጀምር ተዘጋጅታለች ማለት 11 ቀን ትወጣለች። አመቅቴ ተብሎ የሚወጣው ደግሞ ይሄ ነው ማለት ነው። ወደ ካልዕቱ ስንሄድ 50ው ካልዕት ደግሞ በቀን 50 በወር 1500 ነው የሚሆነው። በአመት ደግሞ 18000 ነው የሚሆነው። ይሄ 18000 ደግሞ እነሆ ወደ ኬክሮስ ሲመጣ 300 ይሆናል። 300 ሲካፈል ለ5 60 ነው የሚደርሰው። ጳጉሜን የተገኘችበት ይሄ ነው ማለት ነው። ይሄ ጀምሮ ከዛ እንደገና ደግሞ አጠር አድርግላችሁና 2 ካልዕት ይቀረናል። 2 ካልዕት ደግሞ እነሆ በአመት ስንት ነው የሚሆነው? 720 ነው። በአመት 720 ይሆናል። 720 ሲካፈል እነሆ ለ12 ኬክሮስ ይመጣል። 30 ደግሞ በቀን 30 ከሆነች በወር 900 ነው አይደል? 900 በአመት ደግሞ 10000 ስንት ይመጣል? 800 አይደል? አዎ 10800 ይመጣል። ይሄንን ደግሞ ለ180 ብናካፍለው 60 ነው የሚደርሰው። 180 ደግሞ ለ3 ብናካፍለው እነሆ 300 ይሆናል። 3 ኬክሮስ ነው። 15 ኬክሮስ ሆነ ማለት ነው። ይሄ 15 ኬክሮስ 4 ጊዜ 15 ስንት ይሆናል? 4 ጊዜ 15 60። ስለዚህ አንድ ቀን ሞላ ማለት ነው። ጳጉሜን በ4 ዓመት እንደዚህ ነው። በአንድ ዓመት 15 በአንድ ዓመት 15 በአንድ ዓመት 15 በአንድ ዓመት 15 ሞላ ማለት ነው። ይሄን የሚለው አንዷ ካልዕት ደግሞ በአመት 6 ካልዕት ትሆናለች። አንዷ ሳምንት በአመት 6 ካልዕት ትሆናለች። በአንድ ዓመት 6 ከሆነ በ10 ዓመት ደግሞ ምን ትሆናለች? አንድ ኬክሮስ ትሆናለች። ይሄ ደግሞ በ100 ዓመት 10 ኬክሮስ፣ በ200 ዓመት 20 ኬክሮስ፣ በ300 ዓመት 30 ኬክሮስ፣ በ400 ዓመት 40 ኬክሮስ፣ በ500 ዓመት 50 ኬክሮስ፣ በ600 ዓመት 60 ኬክሮስ ይሆናል። አንድ ቀን ይሆናል ማለት ነው። ጳጉሜን በዚህ ጊዜ 7 ትሆናለች ማለት ነው። 700 በ600 ዓመት ከዚህ ቀደም ስንት ሆናለች ብንል እነሆ ዓለም ከተፈጠረ 12 ጊዜ 7 ሆና 200 318 አስቆጥራለች ማለት ነው። ሶስተኛ ለመሙላት 282 ይሆናል ማለት ነው።
ኢትዮጵያ ይሄን ቆጥረው ነው ህዝቧ የምትመራ ህዝቧን የምታስተዳድር ዘመን ቆጥራ በዚህ ነው ማለት ነውና ያስተማረን የመከረን አምላካችን ክብርና ምስጋና ለሱ ይሁን። ወስብሐት ለእግዚአብሔር። ይቆየን።